بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد فيا معاشر المسلمين عباد الله السلام عليكم ورحمة الله وبركاته. ከሊቃውንቶቻችን ከታላላቆቹ ምክር ከነዚህ ከታላላቅ ሊቃውንቶች ውስጥ አንዱና በጣም ታዋቂ በንግግር ችሎታቸውና በጽሁፍ ብቃታቸው ታዋቂ የሆኑት ታላቁ እስላም ሊቅ ኢማም ኢብኑል ቀይም ረሂመሁላሁ ተዓላ እሳቸው ከተናገሯቸው አንዳንድ ውብ የሆኑ ምክሮቻቸውን ወደ እናንተ አድርሼ ነበረ። እናም ዛሬም እስኪ የእሳቸው አንድ ሌላ ጥቆማ ልጠቁማችሁ። እኒህ ታላቅ የእስላም ሊቅ የሚናገሩት ከሐዲትና ከቁርአን ጨምቀው ከሁኔታዎች ጋር አዛምደው በገለጻ አስተካክለው ለኛ ቅርብ በሆነ ቋንቋ ያስረዱናል፣ ይገልጹልናል። ይህ ምክራቸው የታላላቆቻችን ምክር ለኛ ስንቅ ነው የሚሆነው፣ ስንቅ ነው፣ የህይወት ትጥቃችንም ነው እና በጣም ጠቃሚ ነው። ተስፋችን እየለመለመ የማናየውን ነገር እንድናየው እንድንመለከተው ሐሳባዊ መናማዊ የሆነ ነገር እንድንመለከተው ያደርጉናል። ራሳችን ህይወታችን ጋር እዙ ቅርባችን የሆነ ነገር መረዳት ያቃተንን ነገር ቅርብ አድርገው ሲነግሩን በጣም ይገርመናል፣ በጣም ይገባናል። ባረከላሁ ፊኩም። እስኪ ከጠቀሱት ጥቅስ ውስጥ ልንገራችሁ። ኪታቡል ፈዋኢድ የሚባለው ኪታባቸው ላይ ገጽ 89 ላይ እንዲህ የሚል ጥቆማ አስቀምጠዋል። ምን ይላል? قال الإمام ابن القيم رحمه الله تعالى: الرزق والأجل قرينان مضمونان، فما دام الأجل باقيا كان الرزق آتيا، وإذا سد عليك بحكمته طريقا من طرقه فتح لك برحمته طريقا أنفع لك منه. رحمه الله تعالى. الله يزن الله تعالى. ميجر وبي هنا قال اسمه سمواتهم من الباتنيا بسيساي برزق በሀብት ፍለጋ በስልጣን ፍለጋና በተለያዩ ጥቅምን በማሳደድ ብዙ ጊዜ ራሳችንን የምንጥልበትና ከዲናችን የምንጋጭበት ከልዕለ ኃያሉ ጌታ ጋር አላህ Subhanahu Wa Ta'ala ጋር የሚያጣላ ነገር የምንፈጽምበት አጋጣሚ አለ። ገንዘብ አይተን ሌላውን ቦታም አንሰጠው። ወደ አማዶ ገንዘብ ይታየናል። ወዲህ ማዶ ከወደ አማዶ ቀድሞ ያለው ወንዝ ያለው ወጥመድ የተጠመደው ጉድጓድ የተዘጋጀልን ወጥመድ አይታየንም፣ ወይም ቀብራችን አይታየንም። አዱ ላይ ነው የምናየው። አይናችን ዙሪያውን አይደለም የሚያየው ገንዘቡ ላይ ብቻ ነው የሚያርፈው። ግንዛቤያችንም እሱ ላይ ያርፋል። ገንዘቡ ከመድረሳችን በፊት ያሉ ጉድጓዶችን ማየት አንችልም፣ መቃኘትም አንችልም፣ ማሰብም አንችልም፣ አቅሙም የለንም። ለምን? ስክር ከማለት የተነሳ በገንዘብ ፍቅር ማለት ነው። እዚህ ላይ አንድ መረዳት ያለብን ነገር አለ። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه. لملم ياله بدنب لبن የሚያለመልም የሆነ መልእክት ነው እዚህ ውስጥ ያለው። የሚገርም መልእክት ማለት እኒ ታላቅ ሸኽም ከነዚህ ከቁርአን አንቀጾች በመነሳት ይችን ምክር ጠቆም አድርገውናል። እዩዋትማ እንዴት ትላለች? الرزق والأجل ሲሳይና እድሜ አሉ። እነዚህ ሁለቱ ሪዝቅና አጀል አሉ ቀሪናኒ መድሙናን አንድ ላይ የተቋጠሩ መንታዎች ናቸው፣ መንትዮች ናቸው፣ ጓደኛሞች ናቸው፣ መንታዎች ናቸው። አብረው ነው የሚሄዱት፣ አብረው ነው የሚጓዙት። ጉዟቸው አንዱ በተናጠል የለም። ቀሪናኒ መድሙናን ተቋጥረው የተቀመጡ ሁለት መንትዮችና ጓደኛሞች ናቸው። ማን አልአጀሉ ወርዝቅ ሲሳይና አጀል እንደዚህ ናቸው። فما دام الأجل باقيا كان الرزق آتيا. አጀልህ እድሜ እስካለህ ድረስ ሪዝቅ መምጣቱ አይቀር። ሁለቱ አንድ ላይ ነው የሚያልቁት። ሲያልቁ ሪዝቅህ ልክ አጀልህ ልክ ሲል ነው። በህይወት እስካለህ ሪዝቅህ አለ፣ ሪዝቅህ እስካለ አጀልህ አለ። መንትዮች ናቸው እነዚህ። አንተ በእድሜ እስካለህ ድረስ እምራብ የምትጠማ ፍዳዬን አያለሁ ብለህ አትስጋ፣ አትጨነቅ፣ አትፈልግ አይደለም። فأتبع سببا ላቡድ እንትን ሰበብን መፈጸምህ የማይቀር ነው። አሁን ትጥቢዕ ሰበባ የግድ ያ አይቀርም። ስለዚህ الرزق والأجل ሲሳይና አጀል ቀሪናን መድሙናን
ሁለት ባንድ ላይ የተቋጠሩ ቀሪናዎች ናቸው ጓደኛሞች ናቸው فما دام الاجل باقيا اجل እስካለ ድረስ كان الرزق وآتيا ሲሳይም መጪ ነው አይቀርም ይሄ በዚህ ላይ ነው ያለው እንደገና እዙ ሪዝቅ ጋር ተያይዞ የሆነ ስራ ትጀምራለህ ይበላሽብሃል የሆነ ነገር ትጀምራለህ ይበላሽብሃል የተበላሽብህን እያማረርክ የወደፊቱን አታጨልም የባለፈውንም ወቀሳ የወደፊቱንም ማጨለም ጥሩ አይደለም አይመከርም እንደሃሉ ቀጠሉና واذا سد عليك بحكمته طريقا من طرقه الله የሆነ የጀመርከውን መንገድ ከዘጋብህ ብዙ መንገዶች አሉት ንብረት ማግኛ ሀብት ማግኛ ስልጣንም ማግኛ የሆነ ነገር ዕውቀትን ማግኛ ዲንህን የምትሰራበት ነገር ማግኛ እነዚህን የምታገኝበትን ነገር አንድ ሆነ መንገድ ዝግት ሲያደርግብህ አሉ በጥበቡ አንድ ሆነ ከመንገዶች ውስጥ አንድ ሆነች መንገድ ወይም ካዘጋጃቸው መንገዶች አንዱን ዝግት ክርችም ሲያደርግብህ ተስፋ አትቁረጥ فتح لك برحمته بإذنته الله سبحانه وتعالى يكفتلሃል طريقا መንገድ አንፈع لك من ከመጀመሪያው የተሻለ ሌላ መንገድ ይከፍትልሃል የሆነ መንገድ መስመር ሲዘጋ ሌላ መስመር ይከፍትልሃል ይሄንን አስብ በደንብ ይሄንን ተመልከት በደንብ በቃ እኔ በበርበሬ ጀምር የነበረ ንግድ አላዋጣም አከሰረኝ እኮ በጫው ጀምር አረ በጫው ሞከርኩት ይሄንኛውም አላዋጣም ሌላ ሸቀጥ ጀምር እና ያንንም ጀመርኩት አላዋጣም አሁንም ሌላ ጀምር ትገናኛለህ ዋናው ጋር አንፈع لك منه ከመጀመሪያው የተሻለ ጠቃሚ የሆነን በር ይከፍትልሃል በሩ እንደተዘጋ እሪያትበል በሩ እንደተዘጋ ተስፋ አትቁረጥ በሩ እንደተዘጋ ከጌታ አትጣላ በሩ እንደተዘጋ ከዲንህ አትውጣ በሩ እንደተዘጋ ሱናን አትተው በሩ እንደተዘጋ በሆነ ነገር ውስጥ አትፍጠን አትቸኩል ሚያምር በር ሊከፍትልህ ነው ሌላ ጠቃሚ ይህን ተስፋ ዓለም ለመስጠት ጓዝ ነው ለምለም የሆነ ህይወት የምትኖረው ባረከላሁ ፊክ ቀድመህ አትሙት ሳያመህ አትታመም ሳትሞት አትሙት ቀድሞ ተስፋ ይቆርጥና ቀድሞ ይሞታል ቀድሞ ተስፋ ይቆርጣል ቀድሞ ሽመጡ ይበጠሳል ቀድሞ ሐሞቱ ይፈሳል ቀድሞ የሆነ ነገር ተስፋ አትቁረጥ ተንደፋደፍ ይኩነው አንተ እዴ ታድጋለህ አብሽር ነብያት ሁሉ ያ ሁሉ ታላላቅ ሰው ማንኛውም ባለ ሀብት እኮ ብትጠይቀው እኮ እኔ እንደዚህ ነበርኩ ሊስትሮ ጠርገ ነበር ነው የሚለው ወይ እንቁላል ተሸክሞ ይዞር ነበር ማን እንቁላል ማን ሊስትሮ ማን እየተባለ እኮ ነው እንዳለ ባለ ሀብት ሳትለፋ ሳትታገል ሳትሰቃይ ውጣው ረዱን ዳገቱን እያልክ ሳትወጣው ቁልቁለቱን ጉልበት የተበረከረከ እያልክ ሳትወርደው አግድመቱን ወገቤን አቃተኝ ሳትል እድገት የለም ሸው ስለዚህ ታገል ለፋ አዎ ይገባል እንግባባለን እኔ ተስፋ እንዳትቆርጥ ተስፋህ እንዲለመልም ዘንዳ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።